የመዳም ቅመማሉን አሁን በቃንና የራሳችን መዳም መሆን ፈለግን። የአረብ ሀገር ሴቶች ደከመን። የኢትዮጵያ ህዝብ ኡስታዞታ ኬኛ ከበጀምቶታ ኬኛ ጃለተምቶታ ኬኛ በዲ ኬኛን ዋንባኤ በሌስኔ ጅራ ሀመሞ በዲ ኬኛስ በሬ ረቢ ገዲት ስኒቲ ቦዋታ ጅራ ኢትዮጵያ ብየ ኬኛዳ እቱ መንግስቲን ኬኛ ጅሩ ዮ ድንገተ መንግስቲን ኬኛ ብራን ኢለ ሰገሌን ኬኛ ድንገተ ገው ደንዴ ያ መንግስቲ ኬኛ ደደምኔ ጅራ ያ ኡስታዝ ራያ ያ ኡስታዝ እብሳ ያ ኡስታዝ ሸብሮ ቀኒ መስት ቦዋጅር ጆሌ ቢያረባዱ ባጅርት የመዳን ቅመም ተባልን እኮ ደከመን። አሁን ያ ዶክተሮ ተገኘ ያ ዶክተራችን ያ ፌሞሶኒ ኬኛ ፌሞሶኒ ኬኛ ነንደደበነ ከት ዱበዱስ ወላለ ጆሌን ኬሳን ዱፈኒቲ ጋፈ ቪዲዮን ተቆ አመለጤን አርካቤቲ ጉያራ ጆሌን ኡፍቴ ቦጋጅርቲ ነት gadi bahati rabbi gaditti gadi bahan uradu bada gadi bah mangisti kenya tinu iya inya ko masrata qatan adellam birratan adellam ግን እንዴት ብር እንደምናስቀምጥ መላው ጠፋብን። ወንድም ይበላናል፣ ዘመድ ይበላናል፣ አባት ይበላናል፣ ጎረቤት ይበላናል፣ ተከራይተን የምንኖርበት ይበላናል። የማይበላ ሴቶቹን የለም። የአረብ ሀገር ሴቶች ያላስለቀሰ የለም። አሁን ደግሞ ደከመንና ወደ ሚዲያ መጣ። እስቲ አንዴ ስለኛ አውሩ፣ አንዴ ፌሞሳቻችን ሁሉም ስለኛ አውሩ። እስቲ ስለኛ ጩ ነገ ትጠየቅበታላችሁ ይሄን ነገር ላይ። ምክንያቱም የአረብ ሀገር ሴቶች ናቸው እናንተ ላይ ከናንተ ጋር የሚቆም ታማሚ ቢመጣ ከናንተ ጋር የሚያግዝ የአረብ ሀገር ሴት ናት። እኛም አሁን ደግሞ አስፈለጋችሁን። ምክንያቱም ወልደናል እንጂ እያሳደግን አይደለም፣ አግብተናል እንጂ ከባላቻችን ጋር እየኖሩ አይደለም። ሌሎቹም የማግባት ቻንስ እያጡ ነው፣ የመውለድ ቻንስ እያጡ ነው። ምክንያቱም ጉልበታቸው እያለቀ ነው። እስቲ ወጣችሁ መላበሉን አንድ ቀን እስቲ ሙባረክ ሙሰማ ጋር ተሰብሰባችሁና ስለኛ አውሩ፣ እስቲ ስለኛ ተነጋገሩ። እስቲ የኢትዮጵያ ህዝብ እኔ ኦሮሞ፣ አማራ፣ ትግሬ፣ ስልጤ አይደለም። አረብ ሀገር ያላችሁ ኢትዮጵያም ያላችሁ ፌሞሶቻችን አገር ውስጥም ያላችሁ ውጭም ያላችሁ ስለኛ አውሩ እስቲ። ጭንቅላታችሁ ነገ ረፍት ያገኛል፣ ሰላም ያገኛል። ስቃይ ደከመን። እህቶቻችን በየአመት በየወር በየሳምንት በየቀን ነው የሚያለቅሱት። መቼ ነው የሚስቁት? መቼ ነው የሚስቁት? መቼ ነው ወልዶ የሚያስተምሩት? መቼ ነው ወልዶ የሚያስቀሩት? አያሳዝናችሁም ወይ? ለነሱ ከዳማ የመሆን እድል ብቻ ነው የተሰጣቸው። ትኬቱ የነሱ እሱ ብቻ ነው። እኔ አሁን ደክሞኛል ወላሂ። በየቀኑ ነው ማለት